አንድ አባት ምን ሲሉ ሰማው መሰላችሁ? እግዚአብሔር በሕይወታችን ብዙ ጸጋ ሲሰጠን መኪናም፣ ቤትም፣ ጤናም፣ ልጆችም፣ ትዳርም ሲሰጠን ብዙ ጊዜ የሰጠን ነገርና ፍቅርና እግዚአብሔርን እንረሳዋለን። እውነታው ስጦታውን ሳይሆን ማፍቀር ያለብን ሰጪውን ነው። ሰጪው ሊወስደው ይችላል በየትኛውም ሰዓት። አሁን የምንራመድበት መሬት ነገ ጠዋት ጣራችን ይሆናል ማለት እንሞታለን ብቻ ሳይሆን አንዳንዴ ጸጋችን በዝቶ ከፍ ያለን ሲመስለን በሰዎች እንረማመዳለንና ዋት ጎዝ አፕ መስት ከም ዳውን የሚባል ነገር አለ። እንደምንወድቅ እንረሳለን። ጊዜ ነው ኃያል የሚጥለውም የሚያነሳውም እና ነገ ጊዜ ሲጥለን እነዛ የተራመድንባቸው ሰዎች ከላያችን ይሆናል እና በረከታችን ሲበዛ፣ ሰላማችን ሲበዛ ሰጪውን እናመስግን፣ ሰጪውን እናፍቅር። መልካም ቀን ይሁንላችሁ። ሙዚየም ይባላል። እወዳችኋለሁ።